የምትወደውን አለው አንዱን ልጅህን እርሱን ሰዋልኝ አለው እግዚአብሔር። በጣም የሚከብድ ነው። አብርሃም እግዚአብሔርን ያምነዋል። አብርሃም እግዚአብሔርን ይወደዋል። አብርሃም በእግዚአብሔር ላይ ተስፋ አለው። ለዚያ ነው በሐዲስ ኪዳን እንኳን አብርሃምም ይላል መጽሐፍ ተስፋን ይዞ አመነ ይላል። ምን ይዞ አመነ? ምን ይዞ አመነ? ተስፋን ይዞ አመነ ነው የሚለው። ተስፋ ይዞ ነው ያመነው። የጨበጠው ነገር የለም፣ በእጁ ላይ የያዘው ነገር የለም። ግን እንዲሁ ተስፋን ይዞ አመነ ይላል። እግዚአብሔር እንዲህ አደርጋለሁ ሲለው፣ ልጅን ትታቀፋለህ ሲለው፣ አሕዛብ የምድር አሕዛብ ባንተ ይባረካሉ ሲለው፣ እንዲሁ የተጨበጠ ነገር ሳይኖር ተስፋን ይዞ አመነ ይላል። ተስፋን ይዞ በሉ እስኪ፣ ተስፋን ይዞ አመነ። የተጨበጠ ነገር የለም፣ የተገለጠ ነገር የለም፣ የዳሰሰው ነገር የለም። ግን ተስፋን ይዞ አመነ ይላል። የክርስትና ሕይወት በተስፋ የሚኖርበት ሕይወት ነው። ማንን በመተማመን? ማንን ተስፋ በማድረግ? መጽሐፍ አንተን ተስፋ የሚያደርጉ አያፍሩም እንዳለ እግዚአብሔርን የሚታመንበት እግዚአብሔር ተስፋ የሚደረግበት ሕይወት ነው የክርስትና ሕይወት። እኛ ካልቆጠርን፣ ገንዘብ ኪሳችን ካልገባ፣ ከብቶች በጋጣው ካልሞሉ፣ ያሰብነው ካልተሳካ፣ እንደፈቀድነው ደግሞ የሥራ መስካችን ላይ ካልተሰማራን እግዚአብሔርን እኮ አናምነው፣ እግዚአብሔርን እኮ ተስፋ እናደርገው። የክርስትና ሕይወት ግን የተስፋ ሕይወት ነው። የማይታየውን የማየት ያልተገለጠውን ይገለጣል ብሎ የማመን ሕይወት ነው የክርስትና ሕይወት። አሁን በእጃችሁ ላይ አንዳች ነገር ባይኖራችሁ፣ አሁን በጓዳችሁ የሞላ ነገር ባይኖር፣ ዱቄታችሁ ቢጎድል፣ ዘይታችሁ ባይሞላ፣ ያላችሁ ነገር ለእናንተ የሚበቃ ባይመስላችሁ፣ ግን እግዚአብሔርን እንደዚሁ እመኑት። እንደዚሁ ምንም በሌለበት እግዚአብሔርን እመኑት። ምንም ባልተገለጠበት እግዚአብሔርን እመኑት። በሞላ ነገር ላይ አሕዛብስ ያምናሉ አያምኑ? የተገለጠውን አሕዛብስ ያምናሉ አያምኑ? ያምናሉ። ክርስቲያኖችን የሚለያቸው የእግዚአብሔር ወገን የሆኑትን የሚለያቸው ተስፋን ይዞ ማመን መቻላቸው ነው። ተስፋን መጨበጥ። ተስፋ አለን የለንም? እኛ አለን የለንም? ተስፋ አለን። መንግስት አለ የምንኖር ሰው በሰማይ በአባታችን ርስት በአባታችን ድንኳን ከእግዚአብሔር ጋር ዘላለም የምንኖርበት የማይጠገብ ደስታ የማይለመድ ዓለም በሰማይ አለን። እግዚአብሔር ለኛ ለልጆቹ ያዘጋጀልን ተስፋ አለን። እኛ ተስፋ እንደሌላቸው አይደለንም በምድር ላይ። ለዚያ እኮ ነው ቢሞላም ቢጎድል ቢሆን ባይሆን ብናገኝ ብናጣ ብንኖር ብንሞት በእኛ ሕይወት ላይ ማን ይከብራል? ማን ይከብራል? እግዚአብሔር ይከብራል። ክርስቲያን ሲሞላለት ጭብጨባና ሽብሸባ ይዞ የሚመጣ ሲጎድል የሚያግረመርም አይደለም። በጎደለም በሞላው ነገር ላይ ማን ይመስገን? ማን ይመስገን? ባገኘነው ነገር ላይ ማን ይመስገን? ደግሞ ባጣነው ላይ ማን ይመስገን? ባልሆነውም ነገር ላይ ማን ይመስገን? በስደታችን ማን ይመስገን? በመከራችን ማን ይመስገን? ክብር ለተወደደ ስሙ ይሁን። ከፍ አድርጋችሁ አመስግኑት እግዚአብሔር። የሚታይ አይተን አይደለም። ለዚያ እኮ ነው ቅዱስ ጳውሎስ እንደዚህ አለ ሮሜ ምዕራፍ 14 ቁጥር 8 ላይ በሕይወት ሆነን ብንኖር አለ ለጌታ አለ፣ ብንሞትም ለጌታ። በሕይወት ሆነን ስለዚህ አለ በሕይወት ሆነን ብንኖር ደግሞ ብንሞት የጌታ ነን አለ። እኛ ብንኖርም የጌታ ነን፣ ብንሞትም የማን ነን? የጌታ ነን። ለብዙ ሰው ግን እግዚአብሔር አብሮነቱ የሚገለጠው ሲሞላለት ነው። ተመችቶታል፣ አሁን ተመችቶታል፣ እግዚአብሔር ሰምቶታል ማለት ነው። ጥሩ ላይ ነው ያለችው፣ አሁን እግዚአብሔር ከእርሱ ጋር ነው ማለት ነው። አረ በማጣታችን ውስጥ ማን አለ ከኛ ጋር? ማን አለ? እኔ ይገርመኛል። ኢዮብ መጽሐፈ ኢዮብ ምዕራፍ 13 ስታነቡ ኢዮብ በአንድ ቀን ያለውን ሀብት አጣ። ግመሎቹ ሞቱ፣ በጎቹ ሞቱ፣ ያለው ከብት ሀብት ንብረት ሁሉ ሞተበት። ልጆቹም ደግሞ በአንድ ቀን ሞቱበት። ኢዮብ ብቻውን ቀረ። 3 ጓደኞቹ እነ ኤልፋዝ እነ ሙልዳድ አፌዙበት፣ አላገጡበት። ሚስቱን እንኳን እንደዚህ አለችው፣ እግዚአብሔርን ሰድበኸው ሙት አለችው። ማንን ሰድበህ ሙት? በቃ ከዚህ በላይ ምን ትሆናለህ? ከደረሰብህ መከራ በላይ ምን ይመጣል? እግዚአብሔርን ስደበውና ሙት አለችው። ከሰነፎቹ ሴቶች እንዳንዷ ተናገርሽ አላት ኢዮብ። እንደዚህ ይላል፣ የኢዮብ ቋንቋ አንድ ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን። የማን ስም ይመስገን?
በቃ እግዚአብሔር ሰጠ አለ። በሙላቴ ጊዜ እግዚአብሔር ከኔ ጋር ነበር አለ። በከብቶች ጋጣይ በሞላ ጊዜ በልጆች በተባረኩበት ጊዜ እግዚአብሔር ከኔ ጋር ነበር አለ። ዛሬ ልጆች ባይኖሩ እግዚአብሔር ከኔ ጋር አለ። በእኔ ላይ ስልጣን ያለው እግዚአብሔር ነው። ራቁቴን መጣው ራቁቴን ሄዳለሁ አለ። ማን ገንዘብ ይዞ ይመጣል? ማን ሀብት ይዞ ይመጣል? ማን ስልጣን ይዞ ይመጣል? ማን የወደደውን ይዞ ይመጣል? አለ እንዴ? እንዲሁ መጣን እንደ እግዚአብሔር ፈቃድ ባለን ነገር ላይ እግዚአብሔር እናከብራለን። ከዚያ ኢዮብ እንደዚህ አለ። ሰውነቱ በእከክ ተመታበት፣ በብዙ ቆሰለ። ሰውነቱን በማከክ ኢዮብ ጥፍሩ አለቀበት። በገል ሰውነቱን እያከከ እንደዚህ አለ፣ የሆነው ነገር ይሁንብኝ አለ። የሆነው ነገር ይሁንብኝ፣ የመጣው ነገር ደግሞ ይምጣብኝ። ስጋዬን በጥርሴ እይዛለሁ፣ ቢገድለኝም እርሱን በትዕግስት እጠብቀዋለሁ፣ መንገዴንም በፊቱ አቀናለሁ አለ። የሆነው ነገር ይሁን አለ። ልጆቼ ሞተዋል፣ አዎ። ሀብት ንብረቴ አልቋል፣ አዎ። ግን ደግሞ የሆነው ነገር ይሁናል። የመጣው ነገር ደግሞ ይምጣብኝ። ስጋዬን እንኳ በጥርሴ ይይዛለሁ፣ ቢገድለኝም አለ አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ፣ መንገዴን በፊቱ አቀናለሁ፣ አካሄዴን በፊቱ አቀናለሁ፣ ጎዳናዬን በፊቱ አስተካክላለሁ፣ አመላለስ አነዋወሬን በፊቱ አስተካክላለሁ አለ። በቃ እግዚአብሔር እንደዚህ የሚታመን አምላክ ነው። ሲሰጥም እሱ አምላካችን ነው፣ ሲነሳም እሱ አምላካችን ነው። ምስጋና ይገባው። ሲሞላም አምላካችን ነው፣ ሲጎድልም አምላካችን ነው። እርሱ ምስጋና ይገባዋል። በነገር ሁሉ ያለ ቅድመ ሁኔታ ማን ይመሰገናል? ክብር ለስሙ ይሁን። በቃ እግዚአብሔር ይመሰገናል። ስለዚህ እግዚአብሔርን በነገር ሁሉ እናመሰግናለን። ግን አብርሃም በተስፋ ያመነው በተስፋ የተቀበለውን አንዱን የሚወደውን ልጁን እግዚአብሔር አንዱን ልጅህን ይስሐቅን ሰዋልኝ አለው። ጥያቄውን የጠየቀው እግዚአብሔር ነው። ይከብዳል አይከብድም? ይከብዳል አይከብድም? እንዴት ነው እናንተ አሁን እግዚአብሔር በቤታችሁ አንድ ያላችሁን ልጅ ሰዋልኝ ቢላችሁ ይከብዳል ነው አይከብድም? እንኳን አንድ ያላችሁን ልጅ በባንክ ያላችሁን አንድ ገንዘብ ይከብዳል አይከብድም? አይደል? ውስጣችንን ማን ያውቃል? እግዚአብሔር ያውቃል። አብዲ ቀበቴ አመኔ ጀድ አብርሃም ኢልመሳቶ ኩቸ በረዱሉማ ኬስ አርገቴ አብዲ ጎደቴ ከን ኤገቴ ኢሳን ኦርሞኒ ኒ ኤበፈኒ ኤቢኸሙ ቢይለፋኒ ኤቢኸሙ ጀዴ አብዲዳን ኤጌ ወጋን ኢበቦዴ ሙጫ ከን ኒ አርገቴ አብዲ ቦዴ ወጋን ኤራፍ ኤጌ ሙጫ አርገቴ ሰነ ዋቀዮን ኢስ አርሳናፍ ታስፊ ጀዴ ዋቀዮ እንደንዳሞ እንደንደው እንደንዳ ዋቀዮ ኢኒ ጋፈናን ሁንዱምቱንታ ከንከኑ ሰደካ ከንፉረቱ ሲሞ ይሰድ ዋቀዮን ያጀስ ዋቀዮ ሞኒ ጅራቺሳ ከናፍ ኢዮ ማልጀ ዋቀዮን ይከን ዋቀዮን ይፉረቴ መቃን ዋቀዮ ከንገለቶም ያተው ጀዲ ኪታብ ኢዮብ በቆና ቁረ ሰደፋጋ ወዱ ቢስተን ኢጆሊን ሳዱመኒ ቀበኝ እንዲቀሙ ጉያ ተኮን ጀላዶሜ ሃቲ መነሳቲ ቆስቴ ሂሪዮን ኒሳ ኢትቆሰኒ ኢኒ ቃመሳ ይሰወቅቶን አርቁተሜ ዳካዳን ሆቀቻ ከስ ጀዴ ወንቱም ትገለለቲ ሃገሉ ጀዴ ኢኑም ትዱፈነቲ ሃዱፎ ዋቀዩ አብዲዳን ኤገዳ ፎንኮ ኢልካን ኮን ቀበዳ ዳንዲ ኮሰዲ ፉልድረሳትን ከጀፈዳ ወንቱም ትገለለቲ ሃገሉ ኢኑም ትዱፈዩነቲ ሃዱፎ ዋቀዩን አብዲዳን ኤገዳ ዋቀዩ አብዲዳን ኤገማ ዮ አርገሜስ ዮ ደመሜስ ዮ አርገኔስ ዮ ደመኔስ ዮ ዱኔስ ዮ ጅራኔስ ዮ ኩፍኔስ ዮ ካኔስ ዮ ንጥቶል ዮ ተሩ አባቴስ ዋን ሁሉ መረትዩ ኤኙ አገለቶሞ ገለኒ መቃሳፋ ያተው ኢሌሌ መነ ሰርጊ እየሳፈ ኬስተ ማለት አይሰማም። ብዙ በኦሮምኛ ብዙ አይሰማም መልልታችሁ። እስኪ በአማርኛ ልልበል። እስኪ ደግሞ በጉራግኛ ልልበል። እስኪ ደግሞ በትግርኛ ጨምሩት። እግዚአብሔር ከሁላችን ጋር ይሆን። እልልታውን እግዚአብሔር ይቀበላችሁ። እግዚአብሔር በርግጥ የወደደውን የሚያደርግ ሁሉን ቻይ አምላክ ነው። አብርሃም አላጉረመረመም። እንዴት በእርጅና ወራት ሰጠኸኝ አንዱን ልጄን ምን አለ ሌላ ብትጠይቀኝ? ከብቶች አሉኝ እኮ ብትጠይቀኝ እሰዋልሃለሁ፣ በጎች አሉ እሰዋልሃለሁ፣ ደግሞ ሌላም ብትጠይቀኝ እችላለሁ። አንዱን ልጄን እንዴት ጠይቀኛለህ አይልም አብርሃም። ማንን ያምነዋል? ማንን ያምነዋል? እግዚአብሔርን ያምነዋል። አብርሃም በእርጅና ወራት የባረከኝ እሱ ነው አለ። ልጁን ይስሐቅን በማለዳው ተነሳለሁ
ሰራተኞቹን ተነሱ አላቸው። ሁለት አገልጋዮቹ እንጨት ፈለጠ ይላል አብርሃም። እንጨት ፈለጠ፣ ባሪያዎቹን ወይም ሰራተኞቹን አሸከማቸው። ልጁ ይስሐቅን ተነስቶ ጉዞ ጀመረ። ከ3 ቀን በኋላ ተራራውን ከሩቅ አየው ይላል። ተራራውን ስፍራውን ሲያይ እነዚያን አገልጋዮች እናንተ እዚህ ጠብቆ እኔና ልጄ ይስሐቅ ሰግደን እንመጣለን አላቸው። ምን ብለን እንመጣለን? ምን ሊያደርገው ነው የሚሄደው? ማርያምን አብርሃም ያሳዝነኛል። አንድ ልጅ እኮ ነው ያለው፣ ደግሞ የተስፋው ዘር ነው ይስሐቅ። ወደ ኢየሱስ ክርስቶስ የሚመጣ ዘር ነው ይስሐቅ። አንዱ ልጅ እናንተ ግድ የለም እዚህ ቆዩ፣ እኔና ልጄ ሰግደን እንመጣለን አላቸው። የተፈለጠውን እንጨት ይስሐቅን አሸከመው። ቢላዋውንና እሳቱን አብርሃም ራሱ ያዘ። ወደ ተራራው ወጡ። ወደ ተራራው ሲሄዱ ጉዞ ሲጀምሩ አገልጋዮች ቀርተዋል። አሁን አባትና ልጅ ናቸው። ልጅ ከአባቱ ጋር ነው ያለው። ሚስጥር መጠየቅ ይችላል። እንዴት ነው ጉዳዩ ማለት ይችላል። ስለዚህ ሰራተኞቹ ከተራራው በታች ናቸው። ከአባቱ ጋር እየሄደ ነው ይስሐቅ። እንደዚህ አለው፣ አባዬ አለው አብርሃም። አብርሃምም እነሆኝ ልጄ አለው። ይስሐቅ እንደዚህ አለ፣ እንጨቱ ይኸውና አለ፣ እሳቱም ይኸውና አለ፣ የመስዋዕቱ በግ ግን ወዴት አለ አለው። ልንሰዋ ነው ምን ሄደው፣ ልንሰግድ ነው ምን ሄደው። በተራራው ላይ እግዚአብሔርን ልናመሰግን ነው ምን ሄደው። እንጨት ይዘናል፣ እሳት ይዘናል፣ ቢላዋ ይዘሃል፣ የመስዋዕቱ በግ ግን ወዴት አለ አለው። ይከብዳል አይከብድም? የእግዚአብሔር ልጆች አብርሃም ምን ይመልስ? እግዚአብሔር ብሎታል እኮ አንድ ልጅን ሰዋልኝ ብሎታል። አብርሃም ያውቃል፣ ይስሐቅ ያውቅ። አብርሃም ተነግሮታል፣ ይስሐቅ አልሰማም። በግ ይፈልጋል፣ በግ የለም። ግን ደግሞ ለመስዋዕት የሚሆን እንጨት፣ ርብራቦ የሚሆን እንጨት ይዘዋል። የሚታረድበትን ቢላዋ ይዘዋል። የሚያነዱበትን እሳት ይዘዋል። ይስሐቅ በግ ይፈልጋል፣ በግ የለም። ስለዚህ አባቱን ምን አለው? አባዬ የመስዋዕቱ በግ ወዴት አለ አለው። አብርሃም እንደዚህ አለ፣ እግዚአብሔር ያዘጋጃል አለው። ማን ያዘጋጃል? የመስዋዕቱን በግ አለው እግዚአብሔር ያዘጋጃል አለው። አንተ ነህ አላለው። ግድ የለም እናያለን አላለው። ያምናል አብርሃም። እግዚአብሔር ያዘጋጃል አለ የመስዋዕቱን በግ። እንሄዳለን እናንተ ወደ ተራራው። የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል አለ። ይስሐቅ አባ ኢሳው ወጂን ቆራን ቆራቲ ባቴ ደሙና ኤገሌ ሙከባቴ ኤገሉ ዳዴሜ ኢሳ አርሳ ዳፍተው ሙከሰነ ባደቴራ ተጃጅልቶኒ ቱሉ ጀለቲ አፈዲሮ ገረቱሉ ሰነ ኢዶ አርሳ ኢትዲያቱ ጋፈዴመን ይስሐቅ ያ አባኮ ጀዲ አብርሃሚን ዋሜ አባንሳስ ኦኮ ጀዲ ኢልመሳዳፍ ዴቢሴ ኤጋ ጀዲ ቆራቲ ቀብኔራ ሙከ ቀብኔራ አቢደስ ቀብዴታ አከሱም አልቤሲ ሞይሰቲን ቀለቡ ቀብኔራ ገሩ ሆላኔ ኒ አርሳ ዳፍተው ገረም ጅራ ኤጋፈቴ አብርሃም ኢልመሳቱ አርሳዳፍ ዴመን ቤከ ዋቀዩ ኢልመኬሰቱ ኩጀጃለቱ አርሳናፍ ጎዲ ጀዲኒ ጅራ አብርሃም ይሰከነ ቤክ አመንቲዳ ቀበ ዴሜራ ይሳ ቀበ ዴማ ጅራ ይሳቂን ማልጅ ዴሃ ዴቢሱ ፊልመሳዳ ኤሰዳ አይዴኒ ነቲ ሙሊሲ መሌ ሜሌ ሆሊቺ አርሳዳፍተው ሆሊቺ አርሳዳፍ ዲያቱ ገረም ጅራ ጀዴኒ አብርሃም አከሲሪኒ ያ ኢልመኮ ሆሊቺ ኢሳ አርሳዳፍተው ዋቀዩ ኒቆፔሳ ጀ እኙ ኒቆፔሳ ዋቀዮኒ ቆጴሳ ጀሪ እግዚአብሔር ያዘጋጃል አለው። ግዴላችሁም ማን ያዘጋጃል? ማን ያዘጋጃል? ለጉድለታችሁ ማን ያዘጋጃል? ለድከማችሁ ማን ያዘጋጃል? እግዚአብሔር ያዘጋጃል። በቃ ፈቃዱ ይሁን አለ አብርሃም። ልጁ ይስሐቅን ወደ ተራራው ይዞት ወጣ። እግዚአብሔር ያዘጋጃል ሲለው ይስሐቅ የተስፋው ዘር ነው፣ ደግሞ የአብርሃም ልጅ ነው። ያምናል። እርሱም እንዴት ያዘጋጃል አላለው። ወዴት ነው የሚያዘጋጀው አላለው። ከአባቱ ጋር እንጨቱን ተሸክሞ ጉዞ ጀመረ። እንጨቱ ግን ይስሐቅ የሚሰዋበት እንጨት ነው። እንጨቱ ማን የሚሰዋበት ነው? ይስሐቅ የሚሰዋበት እንጨት ነው። እንጨት ተሸክሞ ከአባቱ ጋር ሄዶ ተራራው ላይ ደረሱ። ተራራው ላይ ሲደርሱ እንጨቱን አስቀመጡ። መሰዊያን ሰራ አብርሃም። በመሰዊያው ላይ ደግሞ እንጨቱን ረበረበ። ከዚያ ልጁ ይስሐቅን እጁን አሰረው ይላል። እጁን አሰረው፣ በረበረበው። በዚያ በመስዋዕቱ ስፍራ በመሰዊያው ላይ ልጁ ይስሐቅን አስተኛው ይላል። ምን አለው? ቀላል ነው አይደል? ቀላል ነው አይደል? ቀላል ነው እናቶች፣ ቀላል ነው።
ለእናት ይሄ በጣም ከባድ ነው፣ ለወላጅ ከባድ ነው፣ ለአባት ከባድ ነው። ለዚያ እኮ ነው ርብቃ እንደዚህ አለች፣ ያዕቆብን ግድ የለም ግባ አለችው። ኤሳው ለአደን ሄዶ ቆይቶ እስኪመጣ ድረስ ጊዜ ወስድበታል አለች። በረከት ለማግኘት የመጨረሻውን በረከት ከአባታቸው ከይስሐቅ ለመቀበል ሲዘጋጁ ርብቃ እንደዚህ አለችው፣ ወጥ በግ አረደች፣ በግ አዘጋጀችና ይዘህ ትገባለህ፣ ከአባትህ ደግሞ በረከትን ትቀበላለህ፣ ምርቃቱን ትቀበላለህ አለችው። እንደዚህ አላት ያዕቆብ፣ ወንድሜ ኤሳው ጸጉራም ነው አለ። ኤሳው ጸጉራም ነው ሰውነቱ። አባቴ አይኑ ፈዟል፣ ይስሐቅ አይኑ ፈዞ ደክሞ ነበረ። ነገር ግን ሲዳብስ ኤሳውን ከያዕቆብ ምን ይላል? ይለያቸዋል። ስለዚህ አባቴ ቢረግመኝ ይሰላት። ያዕቆብ አባቴ ቢረግመኝስ እናቴ ሆይ ሲላት እንደዚህ አለች ርብቃ፣ ልጄ ሆይ አለችው፣ ያንተ መርገም በእኔ ላይ ይሁን አለች። ያንተ መርገም በማን ላይ ይሁን? እናት እንደሱ ናታ። እውነተኛዋ እናት እንደሱ ናት። እውነተኛ ወላጅ እንደሱ ነው። የልጁን ክፉ መስማት አይፈልግም። የልጁን ክፉ ማየት አይፈልግም። ሰው እንኳን እንዲገላምጥበት አባት ልጁን ሰው እንዲገላምጥበት ይፈልጋል? ይፈልጋል? አይፈልግም። በደለኛ ቢሆን እንኳ ወላጅ ልጁ እንዲነካበት አይፈልግም። አይደለም በቢላዋ ሊታረድ ልጁ ክፉ እንዲያይበት አይፈልግም። ይፈልጋል እንዴ? ልጅ ሲታመም እኮ ወላጅ ይጨንቃል አይደል? ወላጅ ይጨንቃል። አንዳንድ ጊዜ ወላጆች ልጆቻችሁን ዝናብ ላይ እንዳትወጣ ብላችሁት፣ ዝናብ ላይ እንዳትወጣ ብርድ ይመጣል ብላችሁት ነግራችሁት ትሄዳላችሁ። ልጃችሁ ግን ልጅ ስለሆነ ዝናብ ሲመጣ ለጫወታ ወጥቶ ዝናብ ውስጥ ይሞጫረቃል። ከዚያ ብርድ ይመታዋል። ሲታመም እናንተ ነግሬው ነበረ አልሰማኝም፣ ስለዚህ የራሱ ጉዳይ ትላላችሁ እንዴ? ትላላችሁ? አትሉም እኮ። ይሄ ልጄ ታሞብኛል፣ ይሄ ልጄ ሊሞትብኝ ነው ብላችሁ ፍቅራችሁ ከቀደመው ይልቅ ይጨምራል። ስለዚህ ልጁ የሚታከምበትን ሐኪም ቤት ትፈልጋላችሁ፣ ባለ መድኃኒት ትፈልጋላችሁ። ያወጣውን ገንዘብ ያወጣ፣ ልጄ ብቻ ይዳንልኝ ትላላችሁ። ልጄ ምን ይበልልኝ? ልጄ ብቻ ይዳን፣ ያወጣውን ገንዘብ ያወጣ ትላላችሁ። ልጅ ውድ ነው። ሰው ከልጅ በላይ ውድ አድርጎ የሚያየው ገንዘብ አለው እንዴ? ልጅ ከአልማዝ ጋር ይወዳደራል? ልጅ ከወርቅ ጋር ይወዳደራል? ከየትኛውም ገንዘብ ጋር ከየትኛውም በምድር ካለ ነገር ጋር ልጅ ምን አይደል? አይወዳደርም። አብርሃም ግን እንዴት ነው እግዚአብሔርን የሚያምነው? በእውነት የአብርሃምን እምነት ለሁላችን ይስጠ። አብርሃም በእግዚአብሔር እርግጠኛ ነው። እግዚአብሔር ካለ ራሱንም ያቀርባል። በቃ እግዚአብሔር ነው ያለው። በቃ አምላኩ ነው ያለው። በቃ የባረከው ወዳጅ የሆነው ምድርን ባረሰበት ዘመን የባረከው በስደት ዓመቱ የባረከው የጠበቀው ነቢይ ያደረገው ነው እግዚአብሔር። አብርሃም በእግዚአብሔር ላይ አይደራደርም። ልጁ ይስሐቅን ለማስመሰል እኮ አይደለም። እሺ እግዚአብሔር ሌላ ያመጣል ብሎ እኮ አይደለም። በቃ እግዚአብሔር ነው የፈለገው። እግዚአብሔር ከፈለገ ይሁን አለ። ልጁን ይስሐቅን እጁን አስሮት በዚያ በመሰዊያው ላይ አጋደመው። ሊያርደው ቢላዋ ሲያነሳ የእግዚአብሔር መልአክ እጅህን በልጁ ላይ እንዳታነሳ አለው ይላል። ክብር ለአምላካችን ለእግዚአብሔር ይሁን። በልጁ ላይ ክፉ እንዳታደርግ እጅህን በልጁ ላይ እንዳታነሳ አለው የእግዚአብሔር መልአክ። አብርሃም ለማስመሰል አይደለም። አብርሃም እንደው የይስሙላ አይደለም። አብርሃም ካልክማ የሚል አይደለም። በእምነት የሆነ ልጁ ይስሐቅን በእምነት በተራራው ላይ በመሰዊያው ላይ አስተኛው። ልጁን በመሰዊያው ላይ ሲያስተኛው ልጁ ይስሐቅ አይን ውስጥ አየው። ይከብዳል አይደል? ቢላዋ ይዞ ሊያርደው ነው። ልጁ ይስሐቅ ቀና ብሎ ያየዋል። ይከብዳል አይከብድም? ደግሞ ደስ የሚል ልጅ ነው ይስሐቅ። እንደዚህ ያለው በእኛ ቤተክርስቲያን እንግዲህ ምናልባት በትውፊት ካወቃችሁ ዳቦ እናቶች ዳቦ ጋግራችሁ ምናልባት ደግሞ በሰንበቴ ቤት ሊሆን ይችላል። ቤት ውስጥም ዳቦ ስታቀርቡ ዳቦ በነበረበት ነው የሚቆረሰው ወይስ ይገለበጣል? ይገለበጣል አይደል? እንደው ዝም ብሎ እኮ አይደለም። መጽሐፍ ቅዱሳዊ ትውፊት ነው። ይስሐቅ ብለዋል የኛ መተርጉማን የኛ አባቶች። ይስሐቅ አባቱን ቀና ብሎ አይኑን ሲያየው አባቱ ነፍሱ ራርታ ከአምላኩ ጋር እንዳይጋጭ ከአምላኩ ጋር እንዳይጣላ አባቴ ሆይ ወደ ታች ዘቅዝቀ እረደኛ ነው። ወደ ታች ዘቅዝቀኛ አለው። ለምን? አይኑን ሲያይ እንዳይፈራ። እንደዚህ አለ ይስሐቅ
አምላክ እግዚአብሔርን የባረከህን አባት ያደረገህን የጠበቀህን በስደት ቤት ካንተ ጋር የሆነውን እግዚአብሔርን ከምታጣው አለ እኔን በፊቴ ድፋኝ አለ። ደስ የሚል ልጅ ነው ይስሐቅ። የተባረከ ልጅ ነው ይስሐቅ። ለአባቱ የሚራራ እርሱ ለአባቱ ሊሰዋ የአባቱን ፍቃድ ሊፈጽም የሚወድ ልጅ ነው ይስሐቅ። ዛሬ ማን ነው የአባቱን ፍቃድ የሚሰማ ልጅ? ማናት የአባቷን ፍቃድ የምትሰማ ወጣት? ብዙዎቻችን እኮ ወላጆቻችን ለምን እንዲህ ታደርጋለህ ሲባል የዚህ ዘመን ወጣት አይመለከትህም ይላል። ይመለከተዋል አይመለከተውም? ይመለከተዋል አይመለከተውም? ወላጆቻችሁ በእናንተ መኖር ውስጥ ዋጋ ከፍለዋል። በእናንተ ማደግ ውስጥ ዋጋ ከፍለዋል። እናንተ የተሻለ እንድትለብሱ እነሱ አዳፋውን ለብሰዋል እኮ። እናንተ የተሻለ እንድትበሉ ወላጆች እኮ ጦማቸውን አድረዋል እኮ። በልቻለሁ እያሉ እናንተን እያበሉ ነው ያሳደጓቸው። እየራባቸው ጨክነው ለእናንተ እየሰጡ ነው ያሳደጓቸው። አሁን ስትጎረምሱ፣ አሁን ያደጋችሁ ሲመስላችሁ፣ አሁን የሆነ ነገር ያላችሁ ሲመስላችሁ ልባችሁ እንዳይታበይ። እናንተ ያለ ወላጆቻችሁ እዚህ ያደረሳችሁ፣ እናንተ ያለ ወላጆቻችሁ ድካም የዛሬን መልክ አልያዛችሁ፣ የዛሬን ማንነት አላገኛችሁ። ወላጆቻችሁ በእናንተ ላይ ደክመዋል። ለእናቶቻችሁ እሺ በሉ። ለዚያ ነው መጽሐፍ ምን አለ? እድሜህ በምድር ላይ እንዲረዝም አባትና እናትህ ምን በል? አክብር። አክብሩ ወላጆቻችሁን፣ አክብሩ እናቶቻችሁን፣ አክብሩ ታላላቆቻችሁን። ዛሬ ብዙ ወጣት እናት አባቱን አያከብርም፣ ጎረቤት አያከብርም፣ አረጋውያን አያከብርም። እኔ እንኳን ሳድግ አስታውሳለሁ፣ አረጋዊ ሰው በእድሜ የሚበልጥ ሰው በመንገድ ከመጣ መንገዱን አናቋርጥም፣ ቆመን እስኪያልፍ እንጠብቀዋለን። ሲያልፍ ከዚያ በኋላ ነው የሚያልፈው ሰው። እንደሱ ነው ኢትዮጵያዊ የነበረው። መልካችንን እግዚአብሔር ይመልስልን። ነቢዩ ኤርምያስ እኮ ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ይለውጥ ዘንድ አልለውጥም መልካችን እንደ መነኮሳት በግፍ የተገደሉበት ሀገር እኮ ሀገር መነኮሳት በግፍ የሞቱበት ለእግዚአብሔር ክብር የተለዩ ለክርስቶስ ኢየሱስ ወንጌል የተለዩ የጨከኑ መነኮሳት በግፍ የሞቱበት ሀገር እኮ ይሄ ሀገር ነው። ከዚህ ትውልድ የወጣ ትውልድ ነው መነኮሳትን የገደለው፣ ገዳማትን ያቃጠለው፣ አብያተ ክርስቲያናትን ያወደመው፣ ክርስቲያን እህት ወንድሞቻችንን ያስጨነቀው የዚህ ትውልድ አካል ነው። እግዚአብሔር ይመልሰን። አይሻልም? ይመልሰን፣ ይመልሰን በእውነት እግዚአብሔር። ይስሐቅ የተባረከ የበረከት ልጅ ነው። ስለዚህ አምላኩን የሚሰማ ነው። ዛሬ መባረክ ያልቻለው፣ ዛሬ በመልካም መመላለስ ያልቻለው ነገሮች የከበዱን እኮ እኛ ለወላጆቻችን ስለማንታዘዝ፣ እኛ ለእግዚአብሔር ፈቃድ እሺ ስለማንል እኮ ነው። ብዙ ሰው እምቢ ነው የሚለው። እግዚአብሔር እንዲህ ይላል በተቃራኒው፣ እግዚአብሔርን ስማው በተቃራኒው። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ እስመ ፈቀድክሙ ሰማዕክሙኒ በረከተ ምድር ተበልዑ ወኢሰማዕክሙኒ መጥባዕቴ ተበልዓክሙ ይላል። እሺ ብትሉ አለ ለእኔም ብትታዘዙ የምድርን በረከት ትበላላችሁ አለ። እምቢ ብትሉ ግን ሰይፍ ይበላችኋል አለ። በብዙ ሰይፍ እየበላን እኮ ነው። የበሽታ ሰይፍ እየበላን፣ የአለማመን ሰይፍ እየበላን፣ የኃጢአት ሰይፍ እየበላን፣ አንዱ አንዱን እየገደለ፣ አንዱ አንዱን እያፈናቀለ፣ አንዱ አንዱን እያሳደደ፣ አንዱ ባንዱ ላይ የግፍ የመከራ ቀንበር እየጫነ እየተመላለስን እግዚአብሔር እንዴት ልመናችንን ይስማ? እግዚአብሔር እንዴት ጸሎታችንን ይስማ? እግዚአብሔር እንዴት ይታረቀን? በእውነት እግዚአብሔር በምህረት አይኑ ይጎብኘን። ይስሐቅ እንዲህ አለው። ከዚህ በኋላ መልአኩ እግዚአብሔር እንዳዘዘው ወደ እርሱ መጥቶ በልጅ ላይ አንዳች ክፉ እንዳታደርግ አለው። መልአኩ ወደ ጀርባው ዞሮ እንዲያይ አብርሃምን ነገረው። አብርሃም ወደ ጀርባው ዞሮ ሲያይ አንድ ነጭ በግ በዕፀ ሳቤቅ ቀንዱ ታስሮ ከኋላው ቆሞ ነበር ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አብርሃምን ውጣ አለው። አብርሃም ወጣ። ደግሞ ልጁን ሰዋልኝ አለው። ሊሰዋለት ሄደ። አብርሃም ልጁ ይስሐቅ ሲጠይቀው የመለሰው መልስ ምን ነበረ? እንዴት ቆያችሁ? እስኪ እዚህ ሌላችሁ ከፍ አድርጋችሁ አመስግኑ። በድጋሜ እዚህ ሌላችሁ በደንብ አመስግኑ። እግዚአብሔር ከሁላችን ጋር ይሁን። ያው ጭብጨባ እንግዲህ
እኛም ሰባኪያን ጆሮአችን ከእልልታ የተሰራ ይመስል እልል በሉ ስለምናበዛ ይሆናል። እግዚአብሔር ከሁላችን ጋር ይሁን። አብርሃም በጉዞ ላይ በመንገድ ላይ ሳለ ልጁ ይስሐቅ እንዲህ አለው፣ እሳቱን ይዘሃል፣ ቢላዋ ጨብጠሃል፣ እኔም ደግሞ ተሸክም ያለው እንጨቱን አለ። ደግሞ የመሳይቱ በግ ወዴት አለ ሲለው አብርሃም ምን አለ? እግዚአብሔር ያዘጋጃል አለው። እኛ በእምነት የተናገርነውን ቃል እግዚአብሔር ይተገብራል። በእምነት በጎውን ተናገሩ፣ በእምነት መልካሙን ተናገሩ፣ እግዚአብሔር ያደርግላችኋል፣ የከንፈራችሁን ፍሬ ትበላላችሁ። አሁን ብዙ ሰው ኑሮ እንዴት ነው ሲባል አረ ምን ኑሮ አለ በዚህ ዘመን ይላል። እየኖርን ነው አይደለ? እየኖርን ነው አይደለ? ማን እያኖረን ነው? ባለን ነገር እኮ አይደለም፣ ስላለን እኮ አይደለም። ማን እያኖረን ነው? እግዚአብሔር እያኖረን። እውር አሞራን በምግቡ የሚያስብ ትንኝን በምግቧ የሚያስባት እግዚአብሔር እያኖረን ነው አይደለ? ማን ያኖራል? የሚያኖር ማን ነው? የሚመግብ ማን ነው? የሚያሰማራን ማን ነው? እግዚአብሔር። አዎ ያኖራል እግዚአብሔር። በጎ ነው በሉ፣ መልካም ነው በሉ። እንዴት ነው ኑሮ? እግዚአብሔር ይመስገን። ማን ይመስገን? በድካማችሁም ላይ ቢሆን ማን ይመስገን? እንዴት ነው ህይወት ሲባል ማን ይመስገን? እግዚአብሔር ይመስገን። አረ ምን ኑሮ አለ በዚህ ዘመን ይላል ብዙ ሰው። አረ ግዴላችሁም፣ ምስጋና ይሻላል። ምን ይሻላል? ለዚያ እኮ ነው በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ የሟርተኝነት መንፈስ የነበረባትን ሴት በጌታ በኢየሱስም ከሷ ካወጡ በኋላ በሸንጎ ከሰሷቸው፣ ደብድበው ወደ ወህኒ አወረዷቸው። ወደ ውስጠኛውም ክፍል አስገብቶ የወህኒ ቤቱ ጠባቂ ከግንድ ጋር ጠርቆ አሰራቸው ይላል። እኩለ ሌሊት ሲሆን ይገርማችኋል፣ ደማቸውን አልጠረጉም፣ ያበጠውን አላሹም፣ እጅና እግራቸው በብረት ታስረዋል፣ ምንም መንቀሳቀስ አይችሉም። ግን እንደዚህ ታስረው ምን ደግሞ በዚህ ዘመን አላሉ? ምንድነው ደግሞ እግዚአብሔር ዝም አለ አላሉ? እንዴ አገልግለን አላሉም፣ አላግሮመረሙ። ግን እንደዚህ አሉ፣ ሌሊት ሲሆን ከክርስቶስ ፍቅር ማን ይለየናል እያሉ በዜማ እየጸለዩ እግዚአብሔርን ያመሰግኑ ነበረ ይላል። ማን ያመሰግኑ ነበር? በምስጋና ማሸነፍ፣ በዝማሬ ማሸነፍ የጠላትን አሰራር። ዝም ብሎ ማመስገን፣ በጎደለው ነገር ላይ ዝም ብሎ ማመስገን ማን ይሞላል? እግዚአብሔር ይሞላል። በማጉረምረም የሚሞላ የለማ። በለቅሶ የሚስተካከል የለም፣ በምሬት የሚስተካከል የለም። ዝም ብለው እነሱ ሌሊት ሲሆን በቃ ጉዳያቸውን ጨርሰዋል፣ ቀን ወንጌል ሰብከዋል። አሁን ደግሞ በእስረኞች መካከል በእግር ብረትና በእጅ ሰንሰለት ታስረው በዜማ እየጸለዩ እግዚአብሔርን ሲያመሰግኑ ድንገት የመሬት መናወጥ መንቀጥቀጥ ሆነ። የወህኒ ቤቱ ደጃፍ ለሁለት ተከፈተ ይላል። ክብርና ምስጋና ለጌታችን ለኢየሱስ ክርስቶስ ይሁን። ከእጃቸው ላይ ሰንሰለቱ ወደቀ። ሰንሰለትን የሚቆርጥ የወህኒን መዝጊያ የሚከፍት የጎደለን የሚሞላ ማጉረምረም አይደለም። እሺ ምስጋና ነው። ዝም ብሎ መዘመር፣ ዝም ብሎ ማመስገን፣ ዝም ብሎ ውዳሴ ማብዛት፣ ዝም ብሎ ቆሞ ማንን ማመስገን? እግዚአብሔርን ማመስገን። በጉድለታችን ላይ ማን ሙላት ይሆናል? እግዚአብሔር ሙላት ይሆናል። በእውነት እግዚአብሔር ለጉድለታችን ሙላት ይሆናል። ዋቀዮ ጉቱ ኑአፈታው ኑአታሱ ጅሬኛ ኬኛ ጉቱ ኑፋታሱ ዋቀዮን ሂሪናን ከን ደደቢን ዋቀዮ ጅሬኛ ኬኛ ኑፋ ይላሉ። ይስሐቅ አባሳዳን ገራ ላፍቴ አናን ጋፈ ይላል። አናፍ ገራ ላፍቴ ገራ ሲኛጤ ዋቀዮ ጂን አከ ወልቲሙን ዋቀዮን አከን ገዲሲስ ነጀደ ይስሐቅ አባሳዳፍ ከነመነው አባሳዳፍ ከናቦመው አባሳ ከን ጃለቱ ዳ ይልሚሳ ይስሐቅ ሰባ ዋቀዮ በረከነስ ኬሱ መደርገጌይን keessumaa warri qeerroo waaqayyoon sodaadhaa, maatii keessan kabajaa. Eenyuun kabajaa? Maatii keessan kabajaa, haadhaaf abbaa keessan kabajaa, guddisee keessan kabajaa. Harresiin sadarkaa kana akka geessan maatiin keessan isinitti dhama'aniiru, isa xuraa'ee uffataniiru, tuffatamaniiru, arrabsamaniiru, kabaja isaanii dhabaniiru. Isin akka hin beelofneef, isin akka guddataniif, isin akka bareeddaniif, isin nama fuulduratti kabaja akka argattaniif kabaja isaanii dhabaniiru. Iddoo isaanii dhabaniiru, beela'anii dhama'aniiru, ba'anii bu'anii jiru. Isin guddisuudhaaf gatii baay'ee kaffalan. Maatii keessaniif abboomamaa, maatii keessaniif ajajamaa, maatii keessaniif kabaja laadhaa. Bara kana maaltu si galche jedhu abbaan isaa gaafa ajaju inni ol jedhee deemu, inni xinnoo dhakaa dhiibe maal si galche jedhu abbaa isaadhaan. Abbaan kee kan dadhabe, abbaan kee qaamni isaa kan huqqate si guddisuudhaaf. Haati kee kan dadhabde, haati kee bifa ishee kan dhabde si guddisuudhaaf.
sitti dhamaate si guddisuudhaaf si jiraachisuudhaaf beela ishee bulteetti si quufsuudhaaf siif buddeena laachuudhaaf isheen baay'ee dhamaateetti. Namni tuffatee arrabseeniira. Haadhaaf abbaa keessan kabajaa. Haadhaaf abbaa keessaniif ajajamaa. Ollaa keessaniif ajajamaa. Maanguddoota kabajaa. Luboota kabajaa. Hayyoota kabajaa. Dhaloonni maatii isaa kabaju. Dhaloonni maanguddoota kabaju. Ulfinaan deddeebi'a. Waaqayyoos nama fuuldurattis kan eebbifamni ta'a. Waaqayyo nu haa gargaaru። ስለዚህ እግዚአብሔር አዘጋጀ፣ የመስዋዕቱ በግ ተዘጋጀ። በርግጥ ይሄ ወደ ሐዲስ ኪዳን ወደ አካሉ ስናመጣው በርግጥ ልጁ ይስሐቅ የጌታችን የኢየሱስ ክርስቶስ ምሳሌ ነው። የማን ምሳሌ ነው? የማን ምሳሌ ነው? የጌታችን የኢየሱስ ክርስቶስ ምሳሌ ነው። አብርሃም የእግዚአብሔር ምሳሌ ነው። አንድ ያለው ልጅ እግዚአብሔር ዓለሙን ስለወደደ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እንዲሁ ምን ብለዋል? አንድ ልጁን እስኪሰጥ ድረስ ለዓለም ኃጢአት ስርየት እንዲሆን ዓለም ከእርሱ ጋር እንዲታረቅ እግዚአብሔር አንድ ልጁን እንዲሁ ለዓለም ምን ብለዋል? ሰጥቷል አለ። ለዚያ ነው ይስሐቅም የሚወደውን አንዱን ልጁን ሊሰዋ ወደ ተራራ ወጣ። ልጁ ይስሐቅ ደግሞ ወደ ሞሪያ ተራራ ሲሄድ እንጨት ተሸክሞ ነበረ። ምን ተሸክሞ ነበር? የሚሰዋበትን እንጨት ተሸክሞ ነው የወጣው። ወደ ሐዲስ ኪዳን ወደ አካሉ ደግሞ ሲመጣ ጌታችን ኢየሱስ ክርስቶስ የሚሰቀልበትን መስቀል ተሸክሞ ነው የሄደው። የሚሰቀልበትን የሚታረድበትን መስዋዕት የሚሆንበትን ስለ ዓለም ኃጢአት የሚሞትበትን መስቀል ተሸክሞ ነው የተመለሰው። የመጣው ወደ ተራራ የወጣው ወደ ቀራንዮ የሄደው መስቀሉን ተሸክሞ ነው። ልጁ ይስሐቅ ጌታችን የኢየሱስ ክርስቶስ ምሳሌ ነው። እስራኤላውያን ከኔ ይወለዳል ከኛ ዘር ይመጣል እያሉ ብዙ ዘመን መሲህ ጠብቀዋል። ብዙ ዘመን መሲህ ናፍቀዋል። ግን እነሱ በናፈቁት መንገድ እነሱ በጠበቁት መንገድ መሲሁ አልተገለጠም። መሲሁ አልመጣም። የሚመጣውን መሲህ የሚቤዠንን አዳኝ ቤዛ የሚሆነውን እግዚአብሔር አዘጋጀ። ማን አዘጋጀ? ማን አዘጋጀ? እግዚአብሔር አዘጋጀ። ዘመኑ ሲፈጸም ያ የፍዳ ዓመት የኩነኔ ዓመት ሲያበቃ እግዚአብሔር አብ አንድ ልጁን ወደ ዓለም ላከ። እርሱም ከመቤታችን ከቅድስት ድንግል ማርያም ተወልዶ ስለ ሁላችን ኃጢአት በመስቀል ላይ ምን አለ? ታረደ። እኔና እናንተ ከኃጢአት ከእርግማን ከኩነኔ ነፃ ወጣን። ክብር ለተወደደ ስሙ ይሁን። ለዚያ ነው ቅዱስ ጳውሎስ እንደዚህ አለ፣ አሁን በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም አለ። ምን የለባቸውም? በማን ላሉት? በክርስቶስ ኢየሱስ ላሉት፣ በክርስቶስ ኢየሱስ ላመኑት፣ በሱ አምነው ለተጠሩት፣ በስሙ አምነው ለዳኑት በእነርሱ አለ አሁን ኩነኔ የለባቸውም አለ። ኩነኔ የቀረልን እርግማን የቀረልን በአንድ ልጁ በጌታችን በኢየሱስ ክርስቶስ ነው። ክብር ለተወደደ ስሙ ይሁን። እርሱ እውነተኛ እግዚአብሔር በግ ነው። ለዚያ እኮ ነው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ አለ። እውነተኛ በግ ነው። የዓለምን ኃጢአት የሚያስወግድ ነው። ብዙዎች ደም አፍሰዋል፣ ግን በፈሰሰው ደም ዓለም ከእግዚአብሔር ጋር ሊታረቅ አልቻለም። የፈሰሰው ደም ሰዎችን ከኃጢአት ሊያነጻ አልቻለም። ለዚያ ቅዱስ ጳውሎስ እንደዚህ አለ ዕብራውያን ምዕራፍ 13 ቁጥር 11 ላይ ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና አለ። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ምን ይላል? ያቀርባል አለ። የእንስሶችን ደም ይዞ ይገባል፣ በመሠዊያው ላይ ይረጫል ወደ ቅድስት ገብቶ። ስለምን? ስለ ሕዝቡ ኃጢአት። ስጋቸው ግን ከሰፈር ውጭ ይቃጠላል አለ። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ አለ። ኢየሱስ ደግሞ አለ እነዚያ ሊቃነ ካህናት ወደ ቅድስት በዓመት አንድ ጊዜ መጫኛ በወገባቸው ታስሮ ሲገቡ በዓመት አንድ ጊዜ የሚገቡት የፍየሎችን፣ የጊደሮችን፣ የኮርማዎችን ደም ወይም የእንስሳትን ደም ይዘው ነበር። ኢየሱስ ግን አለ በደሙ ሕዝቡን እንዲቀድሳል። በደሙ ሕዝቡን ቀድሷል። ኢየሱስ በደሙ ተቀድሰናል። በደሙ ከኃጢአት ነጽተናል። በደሙ ነው የተቤዠን፣ በደሙ ነው ያነጻን። ስለዚህ እግዚአብሔር ያዘጋጀልን ከደም ከኃጢአት የምንነጻበት
ከእርግማን የምንነጻበት ከኩነኔ የምንነጻበት ወደ እግዚአብሔር እቅፍ የምንመለስበት እግዚአብሔር ያዘጋጀልን የሕያው እግዚአብሔር በግ ጌታችን ኢየሱስ ክርስቶስ ነው። ክብር ሁሉ ለተወደደው ስሙ ይሁን። ከፍ አድርጋችሁ አመስግኑ። በዚህ ደም መፍሰስ በታረደው በግ ደም መፍሰስ እኔና እናንተ ነፃ ወጥተናል። የመጽሐፍ ቅዱስ ከመጀመሪያ እስከ ፍጻሜ ያለው ዓላማ መጽሐፍ ቅዱሱ ሰዎች ወደ ክርስቶስ ኢየሱስ እንዲመጡና የዘላለም ሕይወት እንዲያገኙ ነው። ብሉይ ኪዳን ጥላ ነው፣ ሐዲሱ ኪዳን አካል ነው። ለተገለጠው ለሐዲሱ ኪዳን ለሚመጣው ለሐዲሱ ኪዳን ጥላ ሆኖ አገልግሏል። የተነገረው ሁሉ በብሉይ ኪዳን መጋጠሚያው ሐዲሱ ኪዳን አካሉ ነው። the Old Testament veiled in the New Testament veiled in the Old Testament. The Old Testament revealed in the New Testament ይላሉ የነገረ መለኮት ሊቃን። ሐዲስ ኪዳን በብሉይ ኪዳን ማህፀን ውስጥ ነበረች፣ ብሉይ ኪዳን ደግሞ በሐዲስ ኪዳን ተገለጠች ይላሉ። የመጽሐፍ ቅዱስ ጭብጥ ሐሳብ ከመጀመሪያ እስከ መጨረሻ ያለው የጌታችን የኢየሱስ ክርስቶስ መምጣትና የሰው ልጆችን ከኃጢአት ማዳን ለዘላለም ልጅነት መጥራት ነው። ጭብጥ ሐሳቡ ይሄ ነው። ለዚያ ነው ጌታችን ምን አለ? መጻሕፍት ስለኔ ምን ይላሉ? ይመሰክራሉ አለ። ይሄ በግ እውነተኛው የእግዚአብሔር በግ ስለ ሁላችን በመስቀል ላይ ተሰቅሎ በመስቀል ላይ ታርዶ የዘላለም ሕይወትን ሰጠን። ቅዱስ ዮሐንስ እንደዚህ አለ። ራዕየ ዮሐንስ ምዕራፍ 5 ቁጥር 11 ላይ አየሁም አለ በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምጽ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምጽም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲል ሰማሁ። አራቱም እንስሶች አሜን አሉ፣ ሽማግሌዎችም ወድቀው ሰገዱ ይላል። ከፍ አድርጋችሁ አመስግኑት። ይሄን የታረደ በግ ጌታችን ኢየሱስ ክርስቶስ አይሰማም? ከፍ አድርጋችሁ አመስግኑት በደም ኪታብኒ ቁልቁሉን ጀልቀባ ሐመጡ ሙራት ከኒኒ ዱበት ኢኒ ከቁሞ ፋሲዮቴ ዶምኒሳ ጡሙሪሳ ጎፍታ ኢየሱስ ክርስቶስ ከናፍ ኑን ዱጋሉመት ሆሊቺ ዋቀዮ ኢልሚ ዋቀዮ ኢየሱስ ክርስቶስ ዋኤኬኝ አርሳቴ ዋኤኬኝ በኛቴ ዋቀዮ ኢልመሳቶ ክቺ ሐመከኑት አዱኛ አከሱማን ጃለተ ገጀሪ ቁልቁልቺ ዮሐንስ ኑጃለቴ ዋኤ ጩቡከኝ ዋኤ ሁንደከኝ ፈኖቲ ኦልበኤ ኒ ቀለሜ ኖቲስ ደንገለው ዲገሳቲ ጩቡራቲ ኒ ቁልቁሎፍኔ ካዮን ሙለቹ ኢልማ ዋቀዮ ኖቲ ዋቀዮ ጂ አቃራረቡ ዋቀዮ ጂ ሞበራን አክጅራኑ ገለኒ ፉልፍኒ መቃሰዳፊያተው ዱጋነ መቲ ዋቀዮ ኒ ቆጴሳ